ልጆችን እንጂ ልጅነትን ማስቆም አይቻልም። አሌክስ አብርሃም እንደጻፈው ወላጆች ልጅ ሲወልዱ ድካምና ውጣ ውረዱን የሚችሉበት ፍቅር አብሮ ባይሰጣቸው ኖሮ ገና በአመታቸው ዳይፐራቸውን አስይዘው ከቤት ያባረሯቸው ነበር። ልጅ ማሳደግ አዲስ ከዚህ በፊት ያልነበር ሰው መስራት ሊባል ይችላል። ልጅ ማሳደግ የራስን ፍላጎት ማንነት ጭምር መተው የሚጠይቅ ከባድ ኃላፊነት ነው። ያስደስታል፣ ያበሳጫል፣ አንዳንዴም ጸጉር ሊያስነጭና ሊያስለቅስ ይችላል። ለዛም ነው ከመውለድ በፊት ደግሞ ደጋግሞ ማሰብ ወሳኝ ነው የሚባለው። እሺ አስበንም ይሁን ሳናስብ ልጅ ተወለደ። ከዛስ? የዚህ ጽሑፍ ዓላማ ይህ ነው። አንዳንድ ወላጆች ህፃናት ልጆቻቸውን ወደ ቤታቸው የመጡ ተጨማሪ ፍጥረቶች እንጂ ልክ እንደነሱ ከተወለዱበት ቀን ጀምሮ የቤቱ ባለቤት መሆናቸውን አያስቡትም። በህፃናትና ወላጆች መካከል የሚፈጠረው ጦርነት ሁሉ ልጆች የባለቤትነት መብታቸውን ለማስከበር የሚያደርጉት የህፃናት ጥረትና ወላጆች የልጆቹን ባለቤትነት ለመንፈግ በሚያደርጉት የአዋቂ ክልከላ ውጤት ነው። ለምሳሌ ልጆች የፈለጉት የቤቱ ክፍል ላይ መጫወቻቸውን ማስቀመጥ፣ ማዝረክረክ፣ እቃዎችን መገለባበጥ፣ መንጠላጠል፣ ማቆሸሽ፣ የሚሰበር እቃ ካገኙ መስበር፣ እጃቸው ላይ ባገኙት እስራስ፣ ከለር፣ ከሰል፣ ሊፕስቲክ፣ ኩል ወዘተ ያገኙት ነገር ላይ መጻፍ፣ መሳል ይፈልጋሉ። ወላጆች ደግሞ እነሱ የወሰኑላቸው ቦታ ላይ ብቻ እንዲጫወቱ የፈቀዱላቸውን እቃ ብቻ እንዲነኩ ይፈልጋሉ። በዚህ ትግል መሃል ለቅሶ፣ ቁጣው፣ ማስፈራሪያው፣ ማስጠንቀቂያው፣ ገፋ ካለም ቁንጥጫው ይቀጥላል። ዓለም የማይዘግበው ጦርነት ሁሉ በየቤቱ ይኖራል። የወላጆችን ክልከላ ከልጆች ደህንነት እንዲሁም ከቤቱ ውበት አንጻር ለሁለት ከፍሎ ማየት ይቻላል። የሆነ ሆኖ ክልከላው የት ድረስ? በተለይም በአበሻ ወላጆች ዘንድ በስፋት የተለመደ አንድ ጉዳይ አለ፣ ይሉኝታ። እንግዳ ወደ ቤት ከመጣ ልጆች ቤት እንዳያዝረከርኩ፣ እንዳይንቀዠቀዡ ከባድ ማዕቀብ ነው የሚጣልባቸው። ይህም ከጨዋነት ይቆጠራል። እንግዳ የቤቱን ውበት፣ የልጆቹን ባህሪ መበላሸት ታዝቦ እንዳይሄድ እንፈራለን። አንዳንድ እንግዳ እንደውም አስተያየት ሁሉ ይሰጣል። አይ እነዚህን ልጆች አቅብጣቸዋል። አሁን እንትና ልጅ ገና እናቱ በአይኗ ስትገላምጠው ነው እጅ በደረት አድርጎ የሚቀመጠው። ስለዚህ በእንግዶች ፊት ክብራችን ከፍ እንዲል ከእንትናም እናት ላለማነስ ልጆቹን በምንም ይሁን በምን ለጊዜው የእስር ቤት አይነት ክልከላ እንጥልባቸዋለን። የልጆች ተፈጥሮ ደግሞ አሳሽነት ነው፣ መፈለግ ነው፣ መንካት ነው፣ መሞከር ነው፣ በደመነፍስ መንቀሳቀስ ነው፣ ማዝረክረክ ነው። የፈለጉትን በፈለጉበት ጊዜ እንጂ በኋላ እንግዳ ሲሄድ የሚል ነገር አይገባቸውም። ይህን ተፈጥሯቸውን ወላጆች ብቻ ሳይሆኑ ራሳቸውን መቋቋም አይችሉም። ልጆች ልጅነትን አይቋቋሙ። እንግዳ ባይኖር ኖሮ ብዙ ወላጆች ቤታቸውን የሚያደራጁበት መንገድ ፈጽሞ ለልጆች የማይመች ነው። የቤት ችግር እንዳለ ሆኖ ገና ሲያረግዙ ለአራስ ጥየቃ የሚመጣውን ወዳጅ ዘመድ ታሳቢ በማድረግ አሊያም ራሳቸውን ስለሚያስደስታቸው ወይም የሆነ ሰው ቤት ስላዩት ቆንጆ የቲቪ ማስቀመጫ ጠርዙ ከመሳሉ የተነሳ ዶሮ የሚያርድና ጫፍና ጫፉ እንደ ጦር የሾለ በውድ ዋጋ ይገዛሉ። ትልቅ ፍላት ስክሪን ቲቪ ያስቀምጡበታል። ልጆች በቀላሉ ስለሚደርሱበት ቲቪ ማስቀመጫው ላይ መንጠላጠል፣ ቲቪውን መንካት፣ አስፈላጊ ከሆነም ባገኙት እቃ መኮርኮም ይፈልጋሉ። ከፈለጉም ያደርጉታል። ወላጅ የእቃዎቹን ውድነት ከልጆቹ ነፃነት ያስቀድማል። በውድ ዋጋ የገዛው ሶፋ ላይ ሽንታቸውን ሊሸኑ፣ ምግብ ሊያንጠባጥቡ፣ ወተት ሊደፉ ይችላሉ።
ወላጅ በብስጭት ድፍት ሊል ምንም አይቀረውም። ችግሩ ከየት መጣ? ቤታችሁ ውስጥ ከጥግ እስከ ጥግ ኤንትሬ ከነተሳቢ የሚያክል ሶፋ ትገጠግጣላችሁ። በዛ በኩል ብሔራዊ ሙዚየም የሚቀናበት ቡፌ በብርጭቆና ምናምን አጭቃችሁ ታቆማላችሁ። አየር አያሳልፍም እንኳን ሰው። በዛ ላይ የአንዳንዶቻችን የቀለም ምርጫ እንኳን ልጆችን አዋቂ በድብርት የሚገል ነው። ከዛ የአስቸኳይ ጊዜ አዋጅ በልጆቻችሁ ላይ ታውጁና ሚስት ማማሰያውን ባል ቀበቶ ይዛችሁ ትቆማላችሁ። የቤተሰብ ኮማንድ ፖስት። ልጆች ላይ መጮህ፣ መምታት፣ ማስፈራራት እንደ መከላከያ ይወሰዳል። የዚህ ሁሉ ችግር መነሻው ገና ከጅምሩ ልጆቹን የቤቱ ባለቤት ሳይሆን ተጨማሪ እንደ ወላጆቻቸው ፍላጎት ብቻ የታዘዙትን እያደረጉ የሚኖሩ ፍጥረቶች አድርጎ ማሰብ ነው። ልክ ባልና ሚስት ለነሱ የሚመቻቸውን የዕቃ አቀማመጥ እንደሚወስኑ ሁሉ ልጆችንም ታሳቢ ያደረገ የዕቃ ከለር፣ የአቀማመጥ ሁኔታዎች ማመቻቸት ግድ ይላል። ምክንያቱም ልጆችን ማስቆም ይቻል ይሆናል፣ ልጅነትን ማስቆም ግን አይቻልም። በቃ ልጆች ናቸው። እንግዶች ሌላ እንግዳ ሆነው የሚሄዱበት ብዙ ቤት አላቸው። ልጆች ግን ልጅ ሆነው መኖር የሚችሉበት ብቸኛ ቤት ቤታቸው ብቻ ነው። ያዝረክርኩ፣ ግን እንዴት እንደሚያስተካክሉ ሳትታክቱ አስተምሯቸው። ልጆች ዕቃዎቻችሁን እንዳያበላሹ ከምትጠነቀቁት በላይ ዕቃዎች ልጆቻችሁን እንዳይጎዱ ቀድማችሁ አስቡ፣ ተጠንቀቁ። ሶፋ ያረጃል፣ ይጣላል፣ ቲቪ ነገ ከጥቅም ውጭ ይሆናል። ልጆች ግን በምንም የማይተኩ አስቸጋሪና ውብ ፍጥረቶች ናቸው። ዛሬ ቀላል የሚመስላችሁ የልጆች ጨዋታ ነገሮችን ለማወቅ መጓጓት የነገ ማንነታቸው ላይ ቀላል የማይባል አስተዋጽኦ አለው። መሳቢያችሁን ከፍቶ እንዳያይ፣ ቡፌያችሁን ከፍቶ የሸክላ ሳህንና ብርጭቆ እንዳይሰብር በቁንጥጫና በጩኸት እያሸማቀቃችሁ ያሳደጋችሁት ልጄ ሲያድግ ናሳ ነው የሚሰራው፣ ጨረቃን ነው የሚያስሰው ትላላችሁ። ልጆች ማሰስን የሚጀምሩት ከጨረቃ አይደለም፣ ከቤት ነው። ዓለምም ህዋም ለልጆች ቤታቸው ነው። አዲስ ነገር መሞከርን የሚፈራ፣ ስህተትን የሚፈራ፣ ይህንና ያንን ብነካ ጩኸትና ቅጣት ይከተለኛል በሚል ተሸማቆ ያደገ ህፃን መፈለግ፣ ማሰስ፣ መሞከር ሳይሆን መደበቅ ነው የሚቀናው። ለዛ ነው አብዛኞቻችን ድብቆች፣ ደንጋጭና ግልጽነት የሚያስፈራን፣ አዲስ ነገር ነርቨስ የሚያደርገን ሰዎች ይሆን ነው። ሩቅ ሳትሄዱ አስተዳደጋችሁን ዙሩና አስታውሱ። አስተዳደግ ሳጠቃልለው ጨዋታ ለልጆች ቀልድ አይደለም። ቤታችሁን መጥቶ ለሚሄድ እንግዳ ሳይሆን ለልጆቻችሁ እንዲመች አድርጋችሁ አመቻቹ። ቤታችሁ የልጆቻቸው ዓለም ነው። ዓለማቸውን ነገ ለማያስታውሳችሁ እንግዳ ይሁን ጎረቤት አትቀሟቸው። ልጆች ያዝረከረኩትን ቤት ማየት የማይፈልግ እንግዳ ፓርክ፣ ቤተ መንግስት፣ ሙዚየም ምናምን ሄዶ ይጎብኝ። አንዴ ልድገመው፣ ቤታችሁን ንጹህ ግን ልጆች እንዳሻቸው የሚያዝረከርኩት ይሆን ዘንድ መልካም ፈቃዳችሁ ይሁን። እናንተም እንግዳ ሆናችሁ ሰው ቤት ስትሄዱ ከወላጆች የበለጠ ለልጆቹ ምቹና ቀላል ለመሆን ሞክሩ። በሰው ዓለም አትኮፈሱ።